በሐዋሳ ከተማ ያለው ዝግጁነት ምን ይመስላል የሚለውን በዘርፉ የተሰማሩ ማህበራትና የመንግስት ባለድርሻ አካላትን አነጋግረናል። ተከታተሉ። አካባቢን የሚበክለውን ፕላስቲክ አሁን አዋጁ የሚከለክለው ላይ እድል አግኝቼ ህንድ ሀገር ልምድ ልውውጥ መሄጄ የርኩበት አጋጣሚ ፔፐር ባግ የሚሰራውን ማሽን ገዝተናል። ኢትዮጵያ ኢንተርፕራይዞች ልማት ቢሮ ጋር በጋራ በመሆን ይሄን ማሽን አሁን እየመጣ ነው፣ ወደብ ላይ ነው የሚገኘው። አሁን ደግሞ ከሌላ አምራቾች ጋር ገበያ ለማስለማመድ ፔፐር ባግ የሚያመርቱ አዲስ አበባ ያሉ ካምፓኒዎች ጋር ውል ገብተናል። ለኛ ወኪል አከፋፋይ ሆነን ለመስራትም እቅድ ይዘን እየሰራ ነው አለ። ፔፐር ባግ በርግጥ ሐዋሳ ላይ ልክ ሲጀምር አዲስ አበባ ነበር ኦርደር ያደረኩት። ብዙም አልተለመደም ነበር ሐዋሳ ላይ። ከዛም በኋላ ነው እዚህ ኬር ፓኬጂንግ ጋር መጥቼ ማሰራት የጀመርኩት። በጣም ደንበኞች ወደውታል። ኦንላይን እቃዎች ሲመጡልኝ በዚህ ፓክ አድርጌ ነው ለደንበኞቼ ማደርሰው እና ከአካባቢ ብክለት አንጻር ደግሞ በጣም እጅግ አስተዋጽኦ ያለው ማቴሪያል ነው። እንደሚታየው ሐዋሳ ከተማችን ያው ውብና ጽዱ ከተማ ናት። ሐይቅም አለን እና እንደዚህ አይነት ፌስታሎችን በመቀነስ እንደዚህ አይነት ፔፐር ባጎች ለአካባቢ ብክለትም እንዲሁም ደግሞ ለአሳ እርባታም በጣም ብዙ ጠንቅ እንዳለው ይነገራል። ወደ ሐይቆች የሚገቡ እነዚህ ላስቲኮች ስለማያረጁ ስለማይበሰብሱ ነገ ላይ ለእንደዚህ አይነት ምርቶች ነፍሳቸውን እስከ ማጣት ይደርሳሉ አሳዎች እና ይሄ ፓኬጅ ደግሞ በጣም ምርጥ ሆኖ ነው የተሰራው። እዚህ በከተማችን በሐዋሳ ደግሞ ምርቱ እጅግ እየበዛ ነው ያለው። የብክለት ቁጥጥር አዋጅና የኢምፓክት አሰስመንት አዋጆች ሙሉ ተቀይረዋል። አዋጆቹ በአዲስ መልኩ ወጥተዋልና ስለዚህ በባለፈው ሳምንት ጀምሮ የፌዴራል አካባቢ ጥበቃ ባለስልጣን ኦልሬዲ ዌብሳይት ላይም ለቆታል፣ ለሁሉም ተደራሽ እንዲሆን ሚዲያ ላይ ለቆታልና በዛ መሰረት ግንዛቤ የተሰጠ ቆይቷል። እንግዲህ አሁንም ባለው ግንዛቤ የተሰጠ ነው ያለውና የከተማችን ማህበረሰብ ይህንን ግንዛቤ ከግምት ውስጥ አስገብቶ ያው መንግስት አንድ ነገር ሳያመቻች ወደ አንድ ነገር እንደማይገባ ሁሉ በዚህ ዙሪያ ላይ ሁሉም የከተማችን ማህበረሰብ ቅድመ ዝግጅት አድርጎ በሱፐር ማርኬቶች በተለያዩ አካፋይ ሱቆች ላይ እነዚህ ባዮዲግሬደብል የሆኑ የእቃ መያዣዎች ስላሉ እነሱን ብቻ በመጠቀም አካባቢውን መጠበቅ አለበት። የራሱን አስተዋጽኦ ማድረግ አለበት የከተማው ማህበረሰብ። ፌስታል አንዴ ከገዛንበት በኋላ መጣል ነው። ይሄኛውን ግን ደግመን ደጋግመን እንገዛበታለን። በተለያየ አይነት ዲዛይን ነው ያለው፣ በተለያየ አይነት ሳይዝ ነው ያለው። ከጥንካሬም ከቆይታም አንጻር ከፌስታል በእጅጉ የተሻለ ነው። በሀገር ደረጃ እነዚህ ፌስታል ምርቶች ከዚህ በኋላ ከጥር 23 ጀምሮ ከገበያ መውጣት አለባቸው ተብሎ አዋጅ